ከቦሌ አየር ማረፊያ በጋለ የህዝብ ፍቅር ታጅበው ብሔራዊ ቤተ መንግስት የደረሱት የኤርትራው ፕሬዝዳንት ከነልኡካቸው በቤተ መንግስቱ አለቃ ዶክተር ሙላቱ ተሾመ እንኳን ደህና መጡ ተብለው ከእንግዳ መቀበያው ሰገነት ለአፍታ ቆይተዋል። በፕሬዝዳንቱና ጠቅላይ ሚኒስትሩ ጎን ላይ ያረፉት ፕሬዝዳንቱ በነገረ ሁኔታቸው ሁሉ ፈገግታ እየታየባቸው ወደ ሌላኛው የቤተ መንግስቱ አዳራሽ ተሻገሩ። ይህኔ ደግሞ መለከትን የታቀፉ ወጣቶች እጅ መንሻውን በዜማ አጅበው ተቀበሏቸው። ፕሬዝዳንቱም ፈገግታ የተርከፈከፈበትን ፊታቸውን እያሳዩ ወደ አዳራሹ ዘለቁ። ከምሳው መርሃ ግብር አስቀድሞ ለእንግዶች ንግግር ለማድረግ ማይክ የጨበጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለእንግዶች ፍቅር ያሳዩትን ህዝብ ከማመስገን ባሻገር ሌላ ነገር መናገርን አልደፈሩም። ዛሬ የኢትዮጵያ ህዝብ በተለይም የአዲስ አበባና የአካባቢዋ ህዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍል የማንችለውን ፍቅር በተግባር አሳይቶን ሳንሰጠው ሳናገለግለው ሳንሰራለት ያከበረን ህዝብ ብዙ መናገር በፈልግም እንኳን በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ ተጋባዡ የአስመራው እንግዳ ደግሞ ከአሁን በኋላ ሁለቱን ሀገራት የተለያዩ ናቸው ብሎ የሚያስብ የተሳሳተ ነው ሲሉ ተናግረዋል። ሐበን አና ሐበን ህዝብ ኤርትራ ሐበን ህዝብ ኢትዮጵያ ቁርአት ህዝብ ኢትዮጵያ ስለሆነ ካብዝ ደዓብ ጸጋ የለን። ደስታ ለሁለቱም ሀገር ህዝቦች ይሁን። ይህ ለኢትዮጵያና ኤርትራ ኩራት ነው። ከዚህ በላይ ምን ደስታ አለ? ይህን ደስታ ሳይጋሩ ህይወታቸው ያለፈ ሰዎች ይህን ባለማየታቸው ብንጸጸትም እኛ ግን ይህን ደስታ በማየታችን እድለኞች ነን። አሁን የተጀመረው ነገር ግብ እንዲመታ ተሳስበን መስራት አለብን። ካሁን በኋላ ኢትዮጵያውያንና ኤርትራውያን ሁለት ህዝቦች ናቸው ብሎ የሚናገር ሰው ሐቁን የሳተ ነው። ነተሐቅ ዘይፈልጥ ጥራይ ከሳቸው ንግግር በኋላ በቀጠለው ሌላኛው መርሃ ግብር ደግሞ አንዲት እናት ያልተጠበቀ ሽልማትን ለፕሬዝዳንቱ ላኩ። 60 ግራም ወርቅና የሰላምን ድልድይ በኦሮሞ የባህል መገለጫዎች አበጅተው ያመጡት እናት መድረክ ላይ አልመጡምና ፕሬዝዳንቱ እሷን ካላመጣችሁልኝ ስጦታውን ከቶ አልቀበልም አሉ። እናም እኚህ እናት መጥተው እንባን ከዓይናቸው አዝለው ከሁለቱ መሪዎች መሃል ተገኙ። Integration and unity that the Prime Minister has been talking about, and now what you see here. የአዲስ አበባዋ ነዋሪ ስለ ስጦታቸው ሲናገሩ ቀለበቱ የዳግም ፍቅር ትስስር፣ ድልድዩ ደግሞ የፍቅሩ መሸጋገሪያ ነው ይላሉ። ስጦታዬ በጣም ትንሽ ናት። ያቺ ያየሃት ድልድይ ናት፣ ማሸጋገሪያችን ነው። ዛሬ ቀለበቱ ተመልሶ ታስረዋል። እናትና ልጅ ተገናኝተዋል። አባትና ልጅ ተገናኝተዋል። ኢትዮጵያዊ ደግሞ አንድ ሆነናል። ሌላኛው የፕሬዝዳንቱ ስጦታ ደግሞ ከሰዓሊ ለማጉያ የተበረከተላቸው ነው። ቀለምና ብሩሹን እያዋደደ ሸራ ላይ ምስልን የሚከስተው የ91 ዓመቱ ሰዓሊ የስዕል ትምህርትን አስመራ እንደመጀመሬ ስጦታው ከዚያ መነጨ ነው ይላሉ። እኔም እዛ ነው ተማርኩት። እዛ ነው መጀመሪያ ኤግዚቢሽን ያሳየሁት። ሁለተኛም ደግሞ ያው ቢቶዳ ደሳን ምካናት በሁለተኛ ዓመት ደግሞ ከተማሪዎች ጋር ነው እዛ እንትን አዝማለሁ እና የኔን ያደረግነው ስለምንተዋወቀው የአዲስ ነገር ከዛ በኋላ በመቋረጡ አዝኛለሁ። ዛሬ ተገናኘው በጣም እኔ ደስ ብሎኛል። ስለዚህ ይሄ ትልቅ ነገር ነው። ሁለቱ ሀገራት ከበርካታ ዓመታት በኋላ ፍቅር መስርተው ማዕድ ለመቋደስ አንድ ላይ በተቀመጡበት የዛሬው ምሳ ግብዣ የቀድሞው የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ሚኒስትሮች፣ የክልል ርዕሳነ መስተዳደሮች፣ ዲፕሎማቶችና የተለያዩ ተጽዕኖ ፈጣሪዎች እድምተኞች ሆነውበታል። እናም ዓመታትን ይህ እንዲሆን ለተመኙ ደስታው የተለየ ሆኗል። እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ኢትዮጵያና ኤርትራ ታርቀው ክቡር ፕሬዝዳንት ኢሳያስ አፈወርቂ የሀገረ ኤርትራ ፕሬዝዳንት መጥቶ ኢትዮጵያን በማየታቸው ህዝባችንን በማየታቸው በሰላም በፍቅር እንደዚህ በአንድ ጊዜ መምጣቱ እግዚአብሔርን እናመሰግናለን፣ መሪዎቻችንን እናመሰግናለን ማለት ነው። በአጠቃላይ በጣም ደስ ብሎኛል። በጣም ስሜቱ ደስ ይላል። ምንድነው እንደውም ጋፕ ኖረም አይመስልም ነበር። ሁሉም ሰው ፊት ላይ የሚታየው መሪዎቹም ላይ የሚታየው ጋፕ ያለው ሁሉ አይመስልም ነበርና በጣም ደስ የሚል ድባብ ነው ያየሁት።
በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ ከኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ የተዘጋጀላቸውን ስጦታ ፈረስ፣ ጋሻና ጦር ተረክበው የዛሬውን የቤተ መንግስት ውሎ ጨርሰው ወደ ሐዋሳ ሲሄዱ በመለከት ዜማ ተሸኝተዋል።